የዛሬ ማስክ እንግዲህ ሴቶችም ወንዶችም ተጠቀሙት። አሁን የሚመጣው ያው ሙቀት ነው፣ ፀሐይ ነው። ፊታችን በፀሐይም በሙቀትም ሽፍ ይላል፣ ብጉር ይኖራል። ይሄ ለማንኛውም ፊታ የሚሆን ነው የሰራሁት የዛሬ ማስክ። እሺ ብቻ እናንተ የሰራሁትን አጠቃቀሙ ምን እንደጨመርኩ በደንብ ተጠቅማችሁ አዳምጣችሁ ቪዲዮን እስከ መጨረሻ አይታችሁ ተጠቀሙት። ሰርቼ ተቀብቼ ታጥቤው እንደዚህ ፏ አድርጎኛል። እንግዲህ ከፊሊተር ይሻላል። በፊሊተር አትሸወዱ፣ ወንዶችም ሴቶችም። በቤታችሁ ውስጥ እንዲህ እየሰራችሁ በቀላል ነገር ለራሳችሁ ጊዜ ስጡ፣ ራሳችሁን ጠብቁ፣ ራሳችሁን አታታልሉ። እና በቤት ውስጥ የምንሰራው ነገር በጣም ጠቃሚ ነው፣ ጎጂ ነገር አይደለም። ወደ አሰራሩ እንሂድ። የተጠቀምኩት 1 ማንኪያ ነሻ ነው፣ የበቆሎ ዱቄት ማለት ነው። በመቀጠል እርሾ። እንግዲህ ትገረማላችሁ ስለ እርሾ። ሁሌም ግን የእርሾ ጥቅም ብታውቁት ኖሮ ባላወራችሁ። የተጠቀመ ተጠቅመዋል፣ እኔም ተጠቃሚ ነኝ። ይሄን የተጠቀምኩት እርሾ 1 ማንኪያ ነው ያደረኩት። በነገራችን ላይ እርሾ ለቆዳችን በጣም ያስፈልገናል፣ ግን ብቻው አይደለም፣ እንደዚህ ጨምረን ነው እንግዲህ ቀላቅለን የምንጠቀመው። እኔ በጣም ጠቅሞኛል፣ በጣም ለውጥ አይቼበታለሁ። በምሰራ ሰዓት ሁሌም ነው ማሳያችሁ። ከአሁን በፊትም ለረጅም ዓመታት ሰርቼዋለሁ። ብዙ ሰውም ተጠቅሟል። ያልሰማችሁ ያላያችሁ እንግዲህ ዛሬውን ስሩና ይሄንን ማስክ ተጠቀሙት። ከዛም በመቀጠል ማር ነው ያደረኩት ማለት ነው። እኔ እነዚህ እንግዲህ ለእጄ ለፊቴ ነው። እግራችሁንም መቀባት ትችላላችሁ። በርከት ማድረግም መጨመር መቀነስ ትችላላችሁ። በመቀጠል ኑስካፌ ነው ያደረኩት። ይሄንን ኑስካፌ የተጠቀምኩት የምሰራውን ነገር ሁሉ ካደረጋችሁ ሰበብ ካደረሳችሁ በጣም ለውጥ ታያላችሁ። እራሳችሁን ጠብቁ ሴቶች። በመቀጠል ሎሚ ትንሽዬ ነው ጠብ የማደርገው፣ አንዴ ነው የማደርገው። አንዴ ጠብ ታደርጋላችሁ፣ በቃ አያስፈልግም። እኔ ግን ይስማማኛል። የማይስማማም ካለ መተው ትችላላችሁ። የሎሚ ፋንታ የአበባ ውሃ ትንሽ እያድርጉበት፣ ወይ ደግሞ የብርቱካን ጁስ ትንሽ እየጠባርኩበት። ከተስማማችሁ ልክ እንደዚህ ስሩት። የሚስማማው ማይስማማው አለ፣ እጃችሁ ላይ ማየት ትችላላችሁ። ለ5 ደቂቃ ከተስማማችሁ ጥሩ፣ ካልተስማማችሁ ደግሞ መተው ትችላላችሁ። እኔ ብዙ እህቶች ሰርተው ተጠቅመው ለውጥ አይተዋል። ከአሁን በፊትም ሰርቻለሁ። ይህንን ነገር ያው ሙቀት ሲመጣ ነው መደጋግመው። በፊት መሰራቸው ቪዲዮዎች ነው እየደገምኩላችሁ ያለሁት። ያላያችሁ ሰርታችሁ ተጠቀሙ፣ ያያችሁን ደግሞ እንግዲህ ጥቅሙን ታውቁታላችሁ። አንድ ላይ ቀላቅሉት። ከዛን ንጹህ በሆነ ፊታችሁ ላይ ተቀብታችሁ እስከ 30 ደቂቃ እስከ 40 ደቂቃ ትተውታላችሁ። እዛው ላይ መሳጅ አድርጋችሁ ከመታጠባችሁ በፊት ትታጠባላችሁ በንጹህ ውሃ። ይሄ ነው በቃ። ቪዲዮን እዩትና እስከ መጨረሻ አዳምጣችሁ ሰርታችሁ ተጠቀሙ። ለውጥ ያላችሁ፣ ለሽፍታ፣ ለብጉር፣ ለጥቋቁር ነገር ማዲያስ ራሱ አለብኝ የምትሉት ይሄንን ነገር ተጠቅሙት። በጣም በራሳችሁ ላይ ለውጥ ያላችሁ። በቤት ውስጥ የሚሰራ ነገር ጉዳት የለውም። እኔ በጣም ለውጥ አይቻለሁ። ከአሁን በፊትም ሰርቼ ብዙ እህቶች ተጠቅመው ነግሮኛል። ስሩና ተጠቀሙ። ኮፒ ሊንክ ሼር ዲዩት አድርጉልኝ።